ባምቢን እያየው ነበር ሰሞኑንና ላይቭ ላይ መጨረሻ ላይ ቤተሰቤን ላስተዳድርበት ልኖርበት ያልችው ቪዲዮ አሳዘነችኝ በጣምና ግን ኖርማሊ ብዙ ሰው ኦፌንድድ የሆነው ትዳር እኮ ውድ ነገር አይደለም ምናምን በማለቷ ነውና እኔ አንድ ትዳሩን በጣም እንደሚወድ ትዳሩን እንደሚያከብር እዚህ ምድር ላይ ከተደረገለት ነገር ሁሉ ትልቁ ነገሩ ትዳሩ እንደሆነ ሰው ልንገራችሁ። እሷ ባለ ትዳር አይደለችም፣ ስለ ትዳር አታውቅም። ግን ትዳር እንዳይከበር እና ትዳር እንዲናቅ እያደረጉ ያሉት ራሳቸው ባለ ትዳሮች ናቸው። ባለ ትዳር ሆኖ ቺት የሚያደርገ እኔ ስንት ባለ ትዳር ይጽፍላታል እሷ። ለዛ ነው ትዳር የተከበረ ነገር መሆኑን ማወቅ ያልቻለችው ለዛ ሊሆን ይችላል። ስለዚህ ባለ ትዳር ሆነ እሷ ዲኤም ውስጥ ያለው ትዳርን አክብተ የልጆችና የሚስትን ፕሮፋይል አርገ ሌላ ሴት ጋር ምናምን ባትጥፍ ኖሮ እሷም ባለ ትዳር እኔ ጋር አይመጣም። እውነትም እንዴት ትዳር የተከበረ ነገር ነው ትል ነበር። ስለዚህ ትዳር የምናስከብረው እኛው ባለ ትዳሮች ነን። አንድ ትዳራችንን በማክበር ሚስታችንን በመውደድ ባላችንን በመውደድ ልጆቻችንን አብሮ በማሳደግ ሚዲያ ላይ በደለኝ ገደለኝ እንዲያረጋት ደበደበኝ መሰዳደብ ምናምን ነው። እኛ አሁን በጣም ነው የሚያስፈራኝ። ኔክስት ጄኔሬሽን እንዴት ነው ትዳርን የማይፈራው ሁላ እስክል በጣም ነው የሚያስፈራኝ። ትዳርን እንዲፈሩ እያደረግን ያለ ነው እኛው እራሳችን ባለ ትዳሮች ነን። ስለዚህ ትዳር ዝም ብሎ አግብቷን ለመባል ሳይሆን የምትከበሩበት ይሁን። ባላችሁን አክብሩ፣ ሚስታችሁን አክብሩ፣ ተዋደዱ፣ አትወስልቱ፣ ዝሙትን አስወግዱ። ትዳርን ማስከበር ያለብን እራሳችን ባለ ትዳሮች እንጂ ያላገቡ ሰዎች አይደሉም። ያላገቡማ የተጋቡትን አይተው ነው ትዳርን ጀጅ የሚያደርጉት። ሁለተኛ ነገር ደግሞ በቃ ተዋት እና ሰው ያየችውን የተናገረችው። ስለዚህ የእሷንም ሆነ የሌላን ሰው ስለ ትዳር ያለችውን ኢሜጅ እንቀይር እንጂ ተነስተን እንትን አንበል እና አታስለቅሷት። በቃ ተዋት። የምሯን እኮ ነው። ኮመንት ላይ እኮ እሷ እየተመረቀች አይደለም። አንቺ እኔ ራሱ በጣም ይገርመኛል አንዳንዴ ገብቼ ኩሩ ምናምን እንደዚህ እንዴ ለአባቷ አታስቡም? ቢያንስ ልጁ እንዲህ ስትሰደብ አለ ሶሻል ሚዲያ ላይ ቁጭ ብሎ ሲያይ ምን ይሰማዋል? የምሬን እኮ ነው። ለወላጆቻችሁ አታስቡ? እናንተ ስለሌላችሁ ምን ስላላላችሁ ነው እንጂ እንዲህ ብትሰደቡ የእናንተ እናትና አባት ምን ይሰማችኋል? እናንተ ባይሰማችሁና በቃ ስራዋን ትስራበት ትኑርበት። በዛ ላይ ቤተክርስቲያን ለምን ሄደሽ ድብን ትሂድ? ታዲያ ትሂድ እንዴ? ማን ነው? ፈጣሪ ብቻ እኮ ነው ከነ ኃጢአታችን ነው ብሎ ሰውማ ይሄው እንዲህ በየኮመንቱ ይሳለቅብናል። አምላክ ብቻ እኮ ነው ከነ ኃጢአታችን ሊቀበለን ሬዲ የሆነው። ፈጣሪ ብቻ እኮ ነው። እና ማጋ ሄዳ ታልቅስ እና ማጋ ተሸሸግ እና ኃጢአት እየሰራው ነውና አልሂድ አምላኬ ጋር ድብን ይሄዳሉ። ታዲያ ማን ይቀር ሊለኝ ፈጣሪ ጋር ካልሄድኩኝ? ጭራሽ ፈጣሪዋ ጋር በመሄዷ ለመሳለቅ የምትፈልጉ ሰዎች አላችሁና እናንተ አሁን በሰደባችሁ እንትን ባላችሁ ቁጥር የባሰ ወደ መጥፎ ትገፋታላችሁ እንጂ ወደ ጥሩ አትገፋትም። በቃ ፍቷት ልጅቷን፣ እግዚአብሔርም ፍቷት።